የዓለም 90% የሚሆነው የሚታወቀው ታሪክ ፍልስፍና፣ ሕክምና፣ ኢንጂነሪንግ፣ አርት፣ ሶሺዮሎጂ እንዲሁም ሌሎችም ተዘርዝረው የማያልቁ የእውቀት ዘርፎች ተሰንደው የተቀመጡትና ወደ ቀጣዩ ትውልድ የተሸጋገሩትም በመጽሐፍት ገጾች ውስጥ ነው ቢባል ማጋነን አይሆንም። ዓለምን ማወቅ የሚፈልግ በመጽሐፍት ውስጥ ያገኛታል። አብዛኞቻችን ግን መጽሐፍ ስናነብ አነበብኩ ለማለት ወይም ገጹን ለመጨረስ ነው። አንዳንዴም ደግሞ መጽሐፉን ጀምረ ነው ማንበብ ያቅተናል ወይም ደግሞ ያስጠላናል። ይሄ ግን ትክክል አይደለም። ምክንያቱም የምናነበው ለሰዎች ለማሳየት ሳይሆን ራሳችንን ነገ ላይ የተሻለ ለማድረግ የእውቀትና የእይታ አድማሳችንን ለማስፋትም ጭምር ነው። በዛሬው ቪዲዮአችን አንድ ለማንበብ የተቸገረን ሰው እንዴት የተሻለ አንባቢ መሆን እንደሚችል በተለያዩ 5 ቲፖች ይዤላችሁ መጥቻለሁ። እነዚህን 5 ቲፖች በራሴ ላይ ሞክሬያቸው በጣም ትልቅ ለውጥ ነው ያመጣሁባቸው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ድረስ ማየትና ከዛም መተግበር ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መጨረሻ ላይም አንድ ተጨማሪ ቲፕ አዘጋጅቼላችኋለሁ። ወደ ቪዲዮአችን። የመጀመሪያው የማነበው ለምንድን ነው? ብዙዎቻችን ለምንና ለማን እንደምናነብ አናውቅም። ይህን አለማወቃችን ደግሞ የማንበብ ፍላጎታችንን ወይም ኢንትረስታችንን ይዘጋብናል። ከዛ በኋላ እንኳን መጽሐፍ ማንበብ ቀርቶ ማየትም ያስጠላናል። ስለዚህ መጽሐፉን ገና ማንበብ ከመጀመራችን በፊት ይህን መጽሐፍ ባነበው ምን ጥቅም አገኝበታለሁ የሚለውን ማወቅ አለብን። ምክንያቱም መጽሐፉን ጀምሮ መተው ወይም ማቆራረጥ በራሱ የበለጠ እንዲደብረንና እንዲያረቀን ስለሚያደርግ፣ ስለዚህ መጽሐፍ የማነበው ለራሴ ነው ወይስ ይህን ያክል አነበብኩ ለማለት ነው የሚለውን ለይቶ ማወቅ አስፈላጊ ነው። ሁለተኛው ጋር የምናየው ደግሞ ምን አይነት መጽሐፎችን ላንብብ። ትልቁና ዋነኛው ችግር ይሄ ነው። ብዙዎቻችን የመጽሐፍ ምርጫዎቻችን አናውቅም። ለዛም ነው መጽሐፍ ጀምረ ነው መሀል ላይ ስንደርስ የሚሰለችን። ለምን ቢባል መጀመሪያ መጽሐፉ ጋር ምንም አይነት ቦንድ ስለሌለን። እንደውም እዚህ ጋር አንድ ሰው አስታወሳችሁን። ይህ ሰው መምህሬ ነው። የሆነ ቀን ላይ ከስራ እንደወጣ የአሌክሳንደር ዱማስ እፎይታ የሚለውን መጽሐፍ ገዝቶ ወደ ቤቱ ይሄዳል። ከዛም ቤቱ እንደደረሰ መጽሐፉ ማንበብ ጀመረ። አንብቦም ጨረሰ። ደስም አለው። ከአንገቱ ቀና ሲል ግን ያልጠበቀው ነገር ተፈጥሯል። የቤቱ በር ተከፍቷል። ሰዓቱም ከምሽቱ 6 ሰዓት ሆኗል። ይገርማል አይደለ? አያችሁ፣ እናንተም ውስጣችሁ የወደደውን ፍላጎታችሁ የሆነው መጽሐፍ ስታነቡ እንደዚህ ነው የምትሆኑት። ለምሳሌ የምታነቡት ልብ ወለድ፣ ፐርሰናል ባዮግራፊ፣ ቢዝነስ ቡክ፣ ኤጁኬሽን ቡክ፣ ሂስቶሪካል ቡክ፣ ሌላም ሊሆን ይችላል። ብቻ ዋናው ኢንትረስት የሚያደርጋችሁን እንጂ። ሶስተኛ፣ ምን አይነት ሁኔታ ላይ ሲሆን ነው ማንበብ ያለብን? ሳይንሱም እንደሚለው አንድ ሰው መጽሐፍ ማንበብ ያለበት ጸጥ ያለና የተረጋጋ ቦታ ሆኖ ነው። ካለበለዚያ ግን ኮንፊውዝ ስለሚሆን መጽሐፉ ላይ ያለውን ፎከሲንግ ያጣል። በተጨማሪም ደግሞ በቻልነው አቅም መጽሐፍ ስናነብ ከስትረስ ነፃ መሆን አለብን። በምናነብበት ጊዜ ክፍል ውስጥ በቂ ብርሃን መኖር አለበት፣ አይናችን እየደከመ እንዳይመጣ። እናም ደግሞ በምናነብበት ጊዜ ተኝተን ባናነብ ይመከራል። ምክንያቱም አእምሮአችን ሳይኮሎጂካሊ ለመተኛት ራሱን ያመቻቻል። ስለዚህ ሳናስበው እንቅልፍ ሊወስደን ይችላል። እናም ስናነብ ወንበር ላይ ተቀምጠን ቢሆን ይመረጣል። ካለበለዚያ ግን በድንጋይ ላይ ውሃ ማፍሰስ ነው የሚሆነው። አራተኛና በጣም ወሳኝ ቲፕ፣ የንባብ ደረጃችንን ማወቅ። ብዙ ለንባብ አዳዲስ የሆኑ ሰዎች የንባብ ጉዟቸውን ከእነሱ የቀድሞ የማንበብ ልምድ ጋር በማይመጣጠን መጽሐፍ ይጀምራሉ። ለምሳሌ እኔ ፐርሰናሊ በማውቀው በጣም ብዙ ታዳጊዎች እንደ መጀመሪያ መጽሐፋቸው እንደ ፍቅር እስከ መቃብር ያሉ ባለ 500 ፕለስ ገጽ ባለፈው ዘመን ላይ የተመሰረተ ፍቅርና ፖለቲካዊ ሀሳብ ያለው መጽሐፍ ጀምረው ሲሰላቸው ያለው። በታሪክ ይዘታቸው አነስ ያሉ መጽሐፍትን፣ የአጭር ልቦለድ ስብስቦችንና መጣጥፎችን ማንበብ ወደ መጽሐፍት ዓለም ለመግባት መንገዱን ቀለል ያደርጉልናል። ለምሳሌ ያክል የአሌክስ አብርሃም መጽሐፎች፣ ለምሳሌ ዶክተር አሸብር፣ ዙበይዳ፣ ዕለታት ግማሽ ቀን እንዲሁም ደግሞ የይስማዕከ ወርቁና የዓለማየሁ ዋሴ መጽሐፎችን እንደ ማስጀመሪያ ይሆናሉ። አምስተኛ፣ ከሰዎች ጋር ኮሚኒኬት ማድረግ። ይሄ ደግሞ ያነበብነውን ነገር ወደ ውስጣችን ለማስረጽና እንዳንረሳው ለማድረግ ይረዳናል። በዛውም ደግሞ ሰዎች ስለ መጽሐፉ ያላቸውን ኦፒኒየን እንረዳበታለን። በሀገራችን ውስጥ ብዙም የተለመደ ባይሆንም በውጩ ዓለም ስለ መጽሐፍት ሀሳብ፣ ዘውግ፣ እንቶናዊ ፍቺና አተረጓጎም በሰፊው ውይይት የሚደረግባቸው ቡክ ክለቦች አሉ። በአንድ ድንጋይ ሁለት ወፍ ማለት አይደለ? አሁን ደግሞ መጨረሻ ላይ ወደ አዘጋጀውላችሁ ቲፕ እንሄዳለን። ውሃ መጠጣት። ይህን ስትሰሙ
እንዴ ይህንማ እኮ እናውቃለን ልትሉ ትችላላችሁ። ነገር ግን ብዙዎቻችን አናደርገውም፣ እንረሳዋለን። ሆኖም ግን ውሃ መጠጣት ለስትረስ፣ ለብሬን አክቲቪቲ በደንብ ፎከስድ ለመሆን እጅግ በጣም ይረዳናል። ባይሆን በልክ ይሁን እንጂ። የሰራሁላችሁ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ሀሳብና አስተያየት ካላችሁ ኮመንት ላይ ጻፉልኝ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ባይ ባይ።